እስኪያስቡት በአንድ ጀንበር 60,000 ሰዎች ሀገራቸውን ጥለው ወደ ሌላ ሀገር ለመግባት የባህር አጥርን ጥሰው ቢጎርፉ። ይህ በፊልም ላይ የሚታይ ታሪክ አይደለም። ልክ በዚህ ሳምንት በዓለማችን ላይ የተከሰተ አስደንጋጭ ክስተት ነው። 60,000 የሞሮኮ ወጣቶች የስፔንን ድንበር ሰብረው ለመግባት በባህር ላይ ሲዋኙና አጥሮችን ሲንዱ የሚያሳይ ምስሎች መላው አውሮፓን በድንጋጤ አንቀጥቅጧል። ግን ለምን? ምን ተፈጥሮ ነው ይህ ሁሉ ህዝብ በአንድ ጊዜ የተነሳው? በአገሪቱ ውስጥ ጦርነት አለ ወይስ ከፍተኛ ረሃብ? በሚገርም ሁኔታ መልሱ አይደለም የሚል ነው። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ በድንበር ላይ ተይዘው ኢንተርቪው የተደረጉ ወጣቶች የሰጡት ምላሽ ነው። ለምን ገባችሁ ተብለው ሲጠየቁ የሰጡት መልስ መላው ዓለምን ግራ አጋብቷል። ለፈን ወይም ለመዝናናት ነው የመጣ ነው፣ ምንም የተለየ ነገር የለም፣ ዝም ብለን ለመሞከር ነው እያሉ በሳቅ ይናገራሉ። ነገር ግን ነገሩ እንደ ቀልድ የተጀመረ ቢሆንም ውጤቱ ግን አሳዛኝና ደም አፋሳሽ ሆኗል። ይህ የመዝናናት ጉዞ የብዙዎችን ህይወት ቀጥፏል። በባህር ላይ በዋኙት እና በአጥሩ ላይ በተፈጠረው መጋፋት ቢያንስ 72 ሰዎች ህይወታቸውን አጥተዋል። ዛሬ በዚህ ቪዲዮ ይህ አስገራሚ የስደተኞች ማዕበል እንዴት ሊነሳ ቻለ? መንግስታት ምን እርምጃ ወሰዱ? አሁንስ እነዚህ ወጣቶች የት ይገኛሉ? ወደ ሀገራቸው ተመለሱ ወይስ ስፔን ውስጥ ቀሩ? የሚለውን ሚስጥሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አዎ አልተሳሳታችሁም። ለፈን ወይም ለመዝናናት ድንበር ጥሰው ስፔን ከገቡ ወጣቶች መካከል አብዛኞቹ በማህበራዊ ሚዲያ በተለይ በቲክቶክ ላይ በቀጥታ ስርጭትና ኢንተርቪው እያደረጉ ነበር። ጋዜጠኞችና የጸጥታ ኃይሎች ለምን ይህ ሁሉ አደጋ ጥሳችሁ መጣችሁ? አገራችሁ ችግር አለ ብለው ሲጠይቋቸው የሰጡት ምላሽ የሚሰማው ሰው ሁሉ በድንጋጤ አፉን ይይዛል። አረ ምንም አተን አይደለም፣ ሀገራችን ሰላም ነው፣ ዝም ብለን ለፈንና ለመዝናናት ነው የገባነው እያሉ በካሜራ ፊት ይስቃሉ። ለመሆኑ ይህ ሁሉ ወጣት በአንድ ጊዜ ለመዝናናት ብሎ የሞት አደጋ ለመጋፈጥ እንዴት ሊደፍር ቻለ? እውነታው ያለው ከዚህ ክስተት ጥቂት ቀናት ቀደም ብሎ ማህበራዊ ሚዲያ ላይ በተሰራጨው መረጃ ነው። በቲክቶክ እና በፌስቡክ ላይ የስፔን ድንበሮች ተከፍቷል፣ ያለምንም ከልካይ መግባት ይቻላል በሚል የሐሰት ወሬዎችና ቪዲዮዎች በሰፊው ተሰራጩ። ይህ የተሳሳተ መረጃ በተለይ በወጣቶችና በታዳጊዎች ዘንድ እንደ ትልቅ አጋጣሚ እንደ አንድ ትሬንድ ወይም ፈታኝ ጨዋታ ተቆጠረ። ነገሩ በጣም ከመለመዱ የተነሳ ብዙዎቹ ታዳጊዎች ትምህርት ቤት ውለው ሲመለሱ ቦርሳቸውን እንደያዙ ወላጆቻቸው ሳያውቁ በቡድን ሆነው ወደ ባህር ዳርቻ መጉረፍ ጀመሩ። ለብዙዎቹ ይህ ጉዞ የአውሮፓ ምድር የመርገጥ ህልም ሳይሆን ማህበራዊ ሚዲያ ላይ ቪዲዮ ሰርቶ ቫይራል ለመሆን የሚደረግ የእብደት ውድድር ይመስል ነበር። በሀገሪቱ የሚገኙ ወላጆች ልጆቻቸው የት እንዳሉ ጠፍተውባቸው በከፍተኛ ጭንቀትና እንባ ድንበር ላይ ሲፈልጉ ታይተዋል። ነገር ግን ማህበራዊ ሚዲያ ላይ ፈን የመሰላቸው ጨዋታ ድንበር ላይ ሲደርሱ ፍጹም ወደ ገሃነምነት ተቀየረ። የስፔን የድንበር ጠባቂዎችና የሞሮኮ ፖሊሶች መንገዱን ለመዝጋት ሲሞክሩ ከፍተኛ ግጭት ተፈጠረ። ወጣቶቹ ማዕበሉን እየተጋፉ በባህር ላይ መዋኘት ሲጀምሩ ጨዋታው አበቃለት። ብዙዎቹ መዋኘት አቅቷቸው በባህሩ ተዋጡ። አንዳንዶቹ ደግሞ በአጥሩ ላይ ለመውጣት ሲጋፉ ተረጋገጡ። በአንድ ጀንበር የብዙዎቹ ወጣት የፈን ጉዞ የወላጆች የእድሜ ልክ የሐዘን ጠብታ ሆኖ ቀረ። በዚህ አስደንጋጭ ክስተት ምክንያት እስካሁን በተረጋገጠ መረጃ ቢያንስ 72 ሰዎች ህይወታቸው አጥተዋል። አዎ 72 ወጣቶች ታዳጊዎች ለፈን ብለው በጀመሩ ጉዞ ጨለማ ለበሱ። ከ1000 በላይ የሚሆኑ ደግሞ በድንጋይና በአጥር መላተም ምክንያት ከፍተኛ የአካል ጉዳት ደርሶባቸዋል። በአንድ ጀንበር የብዙዎች ወጣቶች ህይወት ሲቀጠፍ የወላጆቻቸው የእድሜ ልክ የሐዘን ጠባሳ ሆኖ ቀረ። ይህንን ግዙፍ የሰው ማዕበል የተመለከተ የስፔን መንግስት በከፍተኛ ድንጋጤ ተዋጠ። በአንድ ጊዜ 10 ሺዎች የሚቆጠሩ ስደተኞች ወደ ሴኡታ ከተማ ሲተሙ የከተማዋ መዋቅር፣ የህክምና ተቋማትና የጸጥታ ኃይሎች ከአቅማቸው በላይ ሆነባቸው። ሁኔታው ከቁጥጥር ውጪ መሆኑን የተረዱ ባለስልጣናት ወዲያውኑ የአስቸኳይ ጊዜ እርምጃ መውሰድ ጀመሩ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አስቸኳይ ትዕዛዝ አስተላለፉ። የድንበር ፖሊሶች ብቻቸውን ፍልሰቱን መክታት ስለማይችሉ የታጠቁ ጦር ኃይሎች፣ የሀገሪቱ ወታደሮች እና ከባድ ወታደራዊ መኪናዎች ወደ ድንበሩ እንዲገቡ ተደረገ። በባህር ዳርቻው ላይ የታጠቁ ወታደሮች ሰልፍ ሰርተው ስደተኞቹን ወደ ኋላ ለመመለስ ሲጋፈጡ የሚያሳይ ምስሎች ዓለምን ጉድ አሰኝቷል።
ወታደሮቹ ድንበር ከመጠበቅ ባለፈ በባህሩ ላይ እየሰመጡ የነበሩ ህፃናትና ወጣቶችን ለማዳን ከፍተኛ የነፍስ አድን ስራ ሰርተዋል። የቀይ መስቀልና የሕክምና ባለሙያዎች በባህር ዳርቻው ላይ ድንኳን በመትከል በቅዝቃዜና በድካም ለወደቁ ከ1000 በላይ ስደተኞች አስቸኳይ የሕክምና እርዳታ አድርገዋል። አሁን ላይ መላው ዓለም የሚጠይቀው ትልቁ ጥያቄ ይህ ነው። ይህ ሁሉ ሺህ ህዝብ አሁን የት ነው ያለው? ለፈን ብለው ስፔን የገቡ ወጣቶች እዚያው ቀሩ ወይስ ወደ ሀገራቸው ተመለሱ? መልሱ አጭርና ግልጽ ነው። አብዛኞቹ በገቡበት ፍጥነት ወዲያውኑ ወደ መጡበት የሞሮኮ ምድር ተመልሰዋል። የስፔን የሀገር ውስጥ ጉዳይ ሚኒስቴር ይፋ እንዳደረገው የድንበር ጥሰቱ ከተፈጠረበት ጊዜ ጀምሮ ከ70,000 በላይ የሚሆኑ ስደተኞች ወዲያውኑ ወደ ሞሮኮ እንዲመለሱ ተደርጓል። የስፔን ወታደሮችና የጸጥታ ኃይሎች በባህር ዳርቻውና በከተማ ውስጥ የነበሩትን ወጣቶች በሙሉ እየሰበሰቡ በድንበር በር በኩል በቀጥታ ወደ ሞሮኮ በጅምላ አባረዋቸዋል። ቲክቶክ ላይ አውሮፓ ገባን እያሉ በሳቅና በደስታ ቪዲዮ ሲሰሩ የነበሩ ወጣቶች በጥቂት ሰዓታት ውስጥ ራሳቸውን መልሰው የሞሮኮ ምድር ውስጥ አግኝተውታል። ፈን የመሰላቸው ጉዞ ያለምንም ውጤት በብዙ ሺህ የሚቆጠሩ ኪሳራና የዕድሜ ልክ ጠባሳ ተጠናቋል። ታዲያ ይህ ድንገተኛ ፍልሰት በአውሮፓ ሀገራት መካከል ምን አይነት ታላቅ የፖለቲካ ቀውስና ውጥረት ፈጠረ? ይህ ድንገተኛ ፍልሰት በስፔንና በሞሮኮ መካከል ብቻ የተገደበ አልነበረም። መላውን የአውሮፓ ንብረት በከፍተኛ ድንጋጤ ያናወጠ የደህንነት ስጋት ሆኗል። በአንድ ጀንበር የተከሰተው ይህ ግዙፍ የሰው ማዕበል የአውሮፓን ሀገራት የድንበር ቁጥጥራቸው ምን ያህል ደካማና ለጥቃት የተጋለጠ እንደሆነ ፍንጭ የሰጠ ክስተት ሆኖባቸዋል። ክስተቱን ተከትሎ ሀገራት ራሳቸውን ለመጠበቅ ወዲያውኑ ድንገተኛ እርምጃ መውሰድ ጀመሩ። ለምሳሌ ጣሊያን ከስፔን ጋር የነበራት ነፃ የድንበር ዝውውር ወይም ታዋቂው የሸንገን ስምምነት ለጊዜው ሙሉ በሙሉ አቋርጠዋለች። ፈረንሳይና ፊንላንድም በተመሳሳይ ሁኔታ ወደ ሀገራቸው የሚገቡ ሰዎችን ለመቆጣጠር የድንበር ጥበቃዎችን በከፍተኛ ሁኔታ አጥብቀዋል። ነገሩ ይበልጥ እየተባባሰ በመሄዱ የአውሮፓ ንብረት የሀገር ውስጥ ጉዳይ ሚኒስቴሮች ሁኔታውን በዘላቂነት ለመፍታት አስቸኳይ ስብሰባ ተቀምጠዋል። ጉዳዩ የቲክቶክ ጨዋታ ብቻ ሳይሆን የሀገራትን ብሔራዊ ደህንነት አደጋ ላይ የጣለ ትልቅ ቀውስ ሆኗል። ታዲያ ለዚህ ግርግር ሁሉ መነሻ የሆነውና ብዙዎችን ያነሳሳው ያ የስፔን ፍርድ ቤት ውሳኔ ምን ነበር? ለመሆኑ ይህ ሁሉ ወጣት በአንድ ጊዜ ለመነሳት እንዴት ደፈረ? ከጀርባ ያለው ትልቁ ሚስጥርስ ምንድነው? እውነታው የሚጀምረው በቅርቡ የስፔን ጠቅላይ ፍርድ ቤት ካስተላለፈው አንድ ያልታሰበ ውሳኔ ነው። ፍርድ ቤቱ በባህር ላይ የሚያዙ ስደተኞች ያለምንም የህግ ሂደት ወዲያውኑ ወደ መጡበት ሀገር መመለስ አይቻልም የሚል ትዕዛዝ ሰጠ። ይህ የፍርድ ቤት ውሳኔ ሰብአዊ መብትን ለመጠበቅ ታስቦ የወጣ ቢሆንም ህገወጥ የሰው አዘዋዋሪዎች ግን እንደ ትልቅ ቀዳዳ ተጠቀሙበት። ወዲያውኑ በማህበራዊ ሚዲያ ላይ አሁን በባህር ከገባችሁ ማንም ሊመልሳችሁ አይችልም፣ ህግ ይከላከልላችኋል የሚል የተሳሳተ ፕሮፓጋንዳ ነዙ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝም ይህ ድንገተኛ ፍልሰት የመሩ እነዚህ የወንጀል ቡድኖችና ህገወጥ አዘዋዋሪዎች መሆናቸውን በቁጭት ገልጸዋል። እናም ወጣቶቹ ቲክቶክ ላይ ለፈን የመጣ ነው ቢሉም በስተጀርባው ግን በዚህ ህግ መላላት ተስፋ አድርገውና በማህበራዊ ሚዲያ ወሬ ተታለው የመጡ ነበሩ። ነገር ግን የስፔን መንግስት ህጉን ወደ ጎን በመተው በብሔራዊ ደህንነት ስም ወዲያውኑ በጅምላ እንደሚያባርራቸው ፈጽመው አልገመቱም ነበር። ይህ በስፔንና በሞሮኮ ድንበር ላይ የተከሰተው አስደንጋጭ ክስተት ለመላው ዓለም ወጣቶች ትልቅ ማሳሰቢያ ነው። ማህበራዊ ሚዲያ ላይ ፈን ወይም ጨዋታ የሚመስሉ ነገሮች ከጀርባው አስከፊ የህይወት መጥፋትና ታላቅ የፖለቲካ ቀውስ ሊያስከትሉ እንደሚችሉ በተግባር አይተናል። ማንም ሰው በማህበራዊ ሚዲያ በሚሰራጩ ያልተረጋገጡ ወሬዎች ተገፋፍተው ህይወቱን ለአደጋ አሳልፎ መስጠት እንደሌለበት ይህ ክስተት ምስክር ነው። እንግዲህ ለጨዋታ የተጀመረውና የ72 ወጣቶች ህይወትን የቀጠፈው ከ70,000 በላይ የሚሆኑትን ደግሞ ያለምንም ውጤት ወደ መጡበት የመለሰው ይህ ታላቅ የስደተኞች ማዕበል በዚህ መልኩ ተቋጭቷል። ሀገራት ድንበራቸውን ይበልጥ እየጠገኑ ሲሆኑ፣ ወጣቶች ግን አሁንም በማህበራዊ ሚዲያ ላይ የገጠማቸውን እውነታ እየተነጋገሩበት ይገኛል። የዛሬው አስገራሚ መረጃ ይህንን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ወጣቶች ለፈን የገባ ነው ማለታቸው ምን ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። እንደዚህ ያሉ ወቅታዊና ሰውን የሚያስገርሙ ዓለም አቀፍ መረጃዎችን ሁሉ ጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ
ቻው